የፀጉር መሳሳት ወይም መነቃቀል ወይም ደግሞ የፀጉር በረሃነት የሚያመጡ ብዙ ምክንያቶች አሉ። ከነዚህ ምክንያቶች የመጀመሪያው ተፈጥሮ ወይም ደግሞ ጄኔቲክስ የምንለው ነው። ቤተሰቦቻችን ላይ የፀጉር መመለጥ ወይም ደግሞ መሳሳት ካለ እኛም ላይ ሊኖር ይችላል። በተለይ ደግሞ ሜል ፓተርን፣ ፊሜል ፓተርን የምንላቸውና ከሆርሞን ጋር ተያይዘው የሚመጡት የፀጉር በረሃነት አይነቶች በተፈጥሮ ዲተርማይን የሚደረጉ ናቸው ብዙ ጊዜ። ሁለተኛው ነገር ደግሞ ማንኛውም ህመም ሰውነት ላይ ካለ ተጽዕኖ ሊያመጣ ይችላል። በተለይ ደግሞ ማንኛውም ስትረስ፣ ሳይኮሎጂክ ስትረስ ካለ አንደኛውም የፀጉር በረሃነት ምክንያት ነው። ሌላኛው ደግሞ ተጨማሪ ምክንያቶች ደግሞ ሆርሞናል ለውጦች ናቸው። ሴቶች ከወለዱ በኋላ ፀጉራቸው መመለጥ ሊኖር ይችላል። የወሊድ መቆጣጠሪያ መውሰድም ወስዶ ሲያቆሙ የፀጉር በረሃነት ሊኖር ይችላል። ሴቶች ካረጡ በኋላ ወይም ሜኖፓውስ ካልን በኋላ ከዛ በኋላም እንደዚሁ የፀጉር መሳሳት ሊጀምር ይችላል ማለት ነው። ተጨማሪ ነገር ደግሞ የተለያዩ የሆርሞን ችግሮች ሲኖሩ ነው። አንድሮጂን ችግሮች ሲኖሩ በተለይ ደግሞ ከብጉር ጋር አብረው ብጉር ተያይዞ ድምጻቸው የሚጎረን ፊታቸው ላይ ፀጉር የሚወጣባቸው ሴቶች ፀጉር ላይ ራሳቸው ላይ ፀጉር የመሳሳት እድሉ ወይም ደግሞ በረሃ የመሆን እድላቸው ከፍ ያለ ነው። ከዛ ተጨማሪ ደግሞ ግን የእንቅርት ሆርሞኖች ችግር ነው። የእንቅርት ሆርሞን መጨመር ወይም መቀነስ ተጨማሪ እንደዚህ አይነት ነገሮችን ሊያመጣ ይችላል። ምግብ እጥረቶች፣ የተለያዩ ምግብ አይነት እጥረቶች፣ ቫይታሚን ሲ እጥረት፣ ቫይታሚን ዲ እጥረት፣ አይረን እጥረት ወይም ደግሞ ዚንክ እጥረት፣ ተጨማሪ ሴሌኒየም እጥረት ሰውነታችን ላይ እንደዚህ ፀጉር የመሳሳት ወይም ደግሞ የመመለጥ ነገሮችን ሊያመጡ ይችላሉ። የቆዳ ህመሞች ፀጉራችን ላይ ከወጡ ፎሮፎር ሊሆን ይችላል፣ ሶሪያሲስ ሊሆን ይችላል፣ የቆዳ አስም ሊሆን ይችላል። ፀጉር ላይ ከወጣ ሉፐስ የምንላቸው ህመሞች ሊሆኑ ይችላሉ፣ ፈንገስም ሊሆን ይችላል፣ ባክቴሪያም ሊሆን ይችላል። እነሱ ሁሉም ፀጉራችን ላይ ከወጡ ፀጉራችንን የመነቃቀል ወይም ደግሞ የመመለጥ ነገር ሊያመጡ ይችላሉ ማለት ነው።